ሰላም የተከበራችሁና የተወዳችሁ ውድ የኦሮሚያ ሚዲያ ኔትወርክ አድማጭ ተመልካቾች ይህ በየሁለት ሳምንቱ ወደ እናንተ የሚደርሰው ፔንዱለም የተሰኘ ፕሮግራማችን ነው። ፕሮግራሙን አዘጋጅቼ ወደ እናንተ ማድረስላችሁ እኔ ነስረዲን ሁሴን ነኝ። ፕሮግራሙን በዳይሬክቲንግ እና ኤዲቲንግ በኩል የሚመራው አብዲ ጀማል ነው። ለዛሬው ፕሮግራማችን አንድ እንግዳ አብሮኝ ይገኛል። እንግዳችን ሀብታሙ ተስፋዬ ይባላል። ሀብታሙ ተስፋዬ የኩሽ ሚዲያ ኔትወርክ መስራችና ጋዜጠኛ ነው። እንኳን ወደ ኦሮሚያ ሚዲያ ኔትወርክ እንዲሁም ወደ ፔንዱለም በሰላም መጣ ሀብትሽ። አመሰግናለሁ መስራዴ ስለጋበዝከኝ ደስ ብሎኛል። የተከበራችሁና የተወዳችሁ አድማጭ ተመልካቾቻችን እንደሚታወቀው ሁሉ ፔንዱለም ሁለት ፕሮግራም ክፍሎች ይኖሩታል። የፔንዱለም መረጃና የፔንዱለም ትንታኔ። ዛሬ የፔንዱለም መረጃን እዚሁ በተቀመጥኩበት ሆኜ ወደ እናንተ የማደርስ ይሆናል። የመጀመሪያው መረጃችን የኦሮሞ ነጻነት ሰራዊትና የትግራይ መከላከያ ኃይል በአካል መገናኘታቸው በዚህ ሳምንት ከተነገሩ መረጃዎች ውስጥ አንደኛው ነው። የኦሮሞ ነጻነት ሰራዊትና የትግራይ መከላከያ ኃይል ከዚህ በፊት የትግል ወይም ደግሞ የጦርነት ስምምነት ወታደራዊ ስምምነት ማድረጋቸው ይታወሳል። ሁለተኛው መረጃችን ወደ አውሮፓ ህብረት ይመራናል። የአውሮፓ ህብረትና አሜሪካ የኦሮሞ ነጻነት ሰራዊትና የትግራይ ኃይሎች ፊንፊኔን ከማጥቃት እንዲቆጠቡ አሳስበዋል። አሜሪካና የአውሮፓ ህብረት የብልጽግና ኃይሎችና የኦሮሞ ነጻነት ሰራዊት እንዲሁም የትግራይ ኃይሎች ልዩነታቸውን በንግግር ሊፈቱ ይገባል የሚለውን አቋም እያራመዱ ይገኛሉ። በሶስተኛ ደረጃ የያዝነው መረጃ በትግራይ ክልል የተፈጸሙ የሰብአዊ መብት ጥሰቶችን በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽንና የተባበሩት መንግስታት የሰብአዊ መብት ኮሚሽን ሲያደርጉት የነበሩትን የምርመራ ሪፖርት በትናንትናው ዕለት ይፋ አድርገዋል። በሪፖርቱ መሰረት በትግራይ ክልል ውስጥ የተፈጸመው ወንጀል ምናልባትም በስብዕና ላይ የተቃጣ ወይም ደግሞ በሰብአዊነት ላይ የተቃጣ እንዲሁም የጦር ወንጀል ሊሆን ይችላል። ነገር ግን የዘር ጭፍጨፋ ወንጀል ስለመሆኑ መረጃን አላገኘንም ብለዋል። ሌላኛው መረጃችን በኢትዮጵያ ስለተጣለው የአስቸኳይ ጊዜ አዋጅ ይመለከታል። በመላው ኢትዮጵያ ተፈጻሚነት የሚኖረው አዋጅ ቁጥር 5/2014 የተባለ አዋጅን ማወጇ ተሰምቷል። አዋጁ በኢትዮጵያ በሁሉም አካባቢ ተፈጻሚ እንደሚሆንና ህገ መንግስቱን ጨምሮ የተለያዩ በሀገሪቷ ውስጥ ህጋዊነትን የሚዳኙ የዳኝነት ስርዓትን ጨምሮ የተለያዩ ህጎችን ሪፒል ያደረገ ወይንም የተካ መሆኑ በመነገር ላይ ይገኛል። በመጨረሻም አሜሪካ ኢትዮጵያን ከአጎዋ አባልነት መሰረዟ በዚህ ሳምንት ከወጡ መረጃዎች መካከል ናቸው። የተከበራችሁና የተወዳችሁ ውድ አድማጭ ተመልካቾቻችን ከመረጃችን ቀጥለን ወደ ፔንዱለም ትንታኔ የምናመራ ይሆናል። የፔንዱለም ትንታኔውን እየመራው እኔ አብሬያችሁ እቀጥላለሁ። ሀብታሙ ተስፋዬም አብሮኝ ነው። አብራችሁ ቆዩ። ሀብትሽ፣ እንግዲህ በዚህ ሳምንት የተለያዩ ክስተቶች ተከስተዋል። በኢትዮጵያ በአጠቃላይ በኦሮሚያም በዋናነት በኢትዮጵያ የተጣለው ወይም ደግሞ ዲክሌር የተደረገው የአስቸኳይ ጊዜ አዋጅ ነው። አዋጅ ቁጥር 5/2014 በኢትዮጵያ በመላው የሀገሪቱ ክፍሎች ተፈጻሚ የሚሆን ተብሎ እንዲወጣ ተደርጓል። አዋጁ በተለየ ሁኔታ የሀገሪቱን ህገ መንግስት ጨምሮ የተለያዩ ህጎችን ሪፒል ያደረገ ወይንም የተካ ሆኗል። አዋጁን ተከትሎ ከሚነሱ ጥያቄዎች ውስጥ የመጀመሪያው የአዋጁ አስፈላጊነት ነው። በብልጽግና በኩል አዋጁ የሀገሪቱን ህልውናና የሀገሪቱን ሉዓላዊነት ለመጠበቅ ወይንም ለማስጠበቅ ያስችላል የሚል ጀስቲፊኬሽን ወይም ደግሞ ማሳመኛ ቀርቦበታል። ለመሆኑ የሀገሪቱ ሉዓላዊነት ጥያቄ ውስጥ የከተተው መንግስት ወይስ ከመንግስት ጋር ጦርነት ላይ የሚገኙ ኃይሎች? እስቲ እዚህ ላይ ያለን ሀሳብ አንዱ ለጣል አድርግበትና ወደ ምክክራችን እንግባ። መልካም፣ አመሰግናለሁ ነስረዲን። እንግዲህ የኢትዮጵያ መንግስት ተብዬ እኔ መንግስት ብዬ ለመጥራት ይከብደኛል። አላውቅም በእናንተ ሚዲያ ይከለከላል አይከለከልም፣ ግን መንግስት ብዬ ለመጥራት የሚያዳግቱኝ የወሮ በላና የወራሪ እንዲሁም የድሮ ስርዓት ናፋቂ እና ያንን ሪስቶሬሽን ለማስደረግ እዛ ቦታ የተቀመጡ ሰዎች ናቸው። በስታቸው በድንጋይ ተቀምጠው ያንን ስርዓት ለማስመለስ የተቀመጡ ሰዎች ናቸው። ይሄ የአስቸኳይ ጊዜ አዋጅም የስታቸው ስርዓት ወይ ደግሞ የሐውልት ስርዓትን ለማስቀጠል እና የድሮ አይዲዮሎጂን ለማስቀጠል የጣለ አዋጅ ብዬ ወስጄዋለሁ። በህገ መንግስቱ አንቀጽ 93 መሰረት የአስቸኳይ ጊዜ አዋጅ ይታወጃል። እውነት ነው፣ ግን በምን ሁኔታ ውስጥ ሲኮን ነው የአስቸኳይ ጊዜ አዋጅ የሚታወጀው? አሁንስ የመንግስት ነኝ የሚለው ቡድን የሚያስቀምጠው ወይ ደግሞ ያስቀመጠው ለዚህ የአስቸኳይ ጊዜ አዋጅ መታወጅ እንደ ምክንያት ያስቀመጠው ነገር እውነት ትክክለኛ ቦታ ላይ እና ትክክለኛ ሳይሆን የተሰጠው ነገር ነው ወይ የሚለው ትልቅ አጠያያቂ ነገር ሊሆን ይችላል። አዎ፣ ሀገር በውጭ ወረራ ስትወረር
ህዝቡን አደጋ ሲያጋጥመው እንደ ረሃብ ፍሎድ የተፈጥሮ አደጋዎች የተፈጥሮ አደጋ እንደ ረሃብ ቦረና አካባቢ ተፈጥሮ እንደነበረው ማለት ነው ጎርፍ ፍሎድ እንደዚህ የተለያዩ ነገሮች ሲያጋጥሙ ያንን ነገር ለመቋቋም ተብሎ የአስቸኳይ ጊዜ አዋጅ ይታወጃል። ይሄ በህገ መንግስቱ ያለ ነገር ነው። በውጪ ወረራም ሲደረግ ልክ በኢትዮ ኤርትራ ጦርነት ጊዜ የአስቸኳይ ጊዜ ታውጆ ነበር። በዛ አካባቢ ላይ የነበረው ነገር ማለት ነው። ምክንያቱም ሰው ሲንቀሳቀስ ለአደጋ ይጋለጣል። የሀገር ሉዓላዊነት በጣም ተደፍሮ ስለነበረ እዛ አካባቢ ላይ ያለው ነገር ግዴታ በዛ እንደ ምሳሌ ነው ይሄን ነገር የማነሳልህ። እንዲህ አይነት ነገሮች ሲደረጉ አዎ የአስቸኳይ ጊዜ አዋጅ ይታወጃል። ይሄ በህገ መንግስቱ ያለ ነገር ነው። ብዙ ሰዎች እንደዛ በዛ መንገድ ነው የሚወስዱት። አንቀጽ ጠቅሶ ስለሆነ እዚህ ጋር የተቀመጠው የአንቀጹንም ቁጥር ጠቅሶ ነው የተቀመጠው። ምክንያቱንም አስቀምጠዋል። ግን ምክንያቱ እውነት ነው ወይ? እንደዛ ነው ወይ? የኢትዮጵያ ሉዓላዊነት የተደፈረው ዛሬ ነው ወይ? ማን ነው የኢትዮጵያ ሉዓላዊነት ያስደፈረው ብለህ ማየት ያለብን ይሄን ይመስላል። ሲጀመር ይሄ አሁን በዚህ ስልጣን ላይ ያለው ይሄንን የአስቸኳይ አዋጅ ያወጀው ኃይል ይሄ የ4 ኪሎ የስታቹ መንግስት የኢትዮጵያን ህገ መንግስት የጣሰው ዛሬ አይደለም። ልክ ኢህአዴግ ከነበረ ፓርቲ ወደ ብልጽግና ሲቀየር የኢትዮጵያን ህገ መንግስት ዴፊኒትሊ ሙሉ በሙሉ ጥሶት ነው ወደዚህ የተቀየረው። ያ ከዛ ይነሳል። ረጅም ታሪክ አለው። ግን እኛ እዚህ ጋር ስንመጣ በኢትዮጵያ ምርጫን ሲያደርግ ጥሷል፣ ይህንን ህገ መንግስት ማለት ነው። ከዛ ደግሞ ቀረብ እያልን ስንመጣ ይሄንን ለምን ብሎ ሰዎች ቆም ብሎ ማሰብ አለባቸው። በተደጋጋሚ በተለያዩ ሚዲያዎች እኔን ጨምሮ በጣም ብዙ ሚዲያዎች OMNን ጨምሮ ማለት ነው ሲሰሩበት የነበረ ነው ህገ መንግስቱ እንዴት ተጣሰ። ከዛ ደግሞ መተን ጦርነቱ ላይ ስንመጣ ጦርነቱ የተጀመረው በሀገር መከላከያ ሰራዊት ከኋላ ተወጋ በሚል ተልካሻ ምክንያት ነው። ያ ምክንያት ተጨባጭ ነው አይደለም፣ የትግራይ ሰዎች አይደለም ይላሉ፣ መንግስት ነው ይላል። ግን ያንንም በጣም ብዙ ነገሮች አሉበት። እንግዲህ ጦርነት ተጀመረ። ጦርነት ሲጀምር የተጋበዘው ጦርነት ሊጀመር መሆኑን ያበሰረን አብይ አህመድ አይደለም። ልክ ጦርነቱ የተጀመረው የትናንትና ዓመት ነው፣ ጥቅምት 24 በኢትዮጵያ ማለት ነው። ጦርነቱ ሊጀመር 2 ቀን ሲቀረው ኢሳያስ አፈወርቂ ነው ጌም ኦቨር ብሎ ከአስመራ መግለጫ ሰጠው። እሱንም ያደረገው አዲስ አበባ መጥቶ ቢሾፍቱ አየር ኃይልን ጎብኝቶ ሌሎችንም ወታደራዊ ቤዞችን በአጠቃላይ የሀገር ሚስጥራዊ ወይ ደግሞ የሌሎች ሀገር መሪዎችና ሌሎች ሀገራት ሊጎበኙት የማይገባቸው ሴኪዩር ለሀገር ብቻ ሴኪዩር ሆነው የሚቀመጡ ነገሮችን እንደው የሌላ ሀገር ዜጋ ሳይሆን ማንም ተርታና ተራስ ዜጋ ሊጎበኘውና ሊያየው የማይገባ ቦታዎችን ጭምር አስጎብኝቶ ከሄደ በኋላ ነው ያን ነገር ያደረገው። እንግዲህ ጦርነት ሲጀመር በአጠቃላይ የተደረገው ነገር ምንድነው? የውጭ ሀገርን መጋበዝ ነው። የውጭ ወረራ ተደረገ ማለት ነው። የዛን ጊዜ ስልጣን ላይ የነበረው ይሄው ዛሬ ሀገር በውጭ ወረራ ተወራለች የሚለው ኃይል ነው። ስለዚህ ህገ መንግስቱ የተጣሰው ከዛሬ 3 ዓመት በፊት አለፍ ሲልም ከዛሬ ዓመት ከምናምን በፊት ቀረብ ሲል ደግሞ ወደ ጦርነት ስንመለስ በግልጽ ሀገር ስትወረር የዛሬ ዓመት ጦርነቱ ሲጀመር በተጀመረ በ3ኛው ቀን የኢትዮጵያን ዳር ድንበር አልፎ የኤርትራ ወታደሮች የትግራይ መሬቶችን በታንክ ሲያርሱ የትግራይ እናቶች ኢትዮጵያኖች ናቸው። ምክንያቱም ይሄ ህገ መንግስት እነሱን ይመለከታቸዋል። ከዛም አልፎ ተርፎ ወለጋ ድረስ መጥተው ሸዋ ድረስ መጥተው ሰው ሲገድሉ የሶማሊያ ወታደሮች ከሳዋ ማሰልጠኛ ካምፕ ተወስደው የኢትዮጵያ እናቶችን እንዲደፍሩ ስልጣን ሲሰጣቸው ህገ መንግስቱ ተጥሷል። ኦኬ ይሄን ስልጣን ላይ ያለው አካል ነው ያደረገው እንበል። ስልጣን ላይ ያለው አካል ነው ያደረገው። ይሄንን እንደሚያደርገው ህወሓትን በጠላትነት ፈርጆ ነው እየተንቀሳቀሰ ያለው ወይ ደግሞ የኦሮሞ ነጻነት ጦርን በጠላትነት ፈርጆ ነው እየተንቀሳቀሰ ያለው። ይሄንን ለማድረግ ወይ ደግሞ ይሄንን ኃይል ለመከላከል ጋብዣ ያለው ብለዋል። ይሄንን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ መጋበዝ እንችላለን እኮ ምንም አይግረማችሁ የሚል ነገር ተናግረዋል። ይሄንን የእሳቸውን ቃል ጭምር እንጠቀምና ኦኬ ይጋብዙ። ግን 142,000 ሄክታር የኢትዮጵያ መሬት በሱዳን ተወስዶ አልፋሽቃ ላይ በቅርብ ነው የሰሊጥ እርሻ የታጨደው። ጎንደር ለመድረስ ትንሽ ኪሎ ሜትር ሲቀራት ነው ቆማ ያለችው ሱዳን ማለት ነው። የኢትዮጵያ ዳር ድንበር ተወሮ ከዛ አካባቢ ወደ 30 ምናምን ሺህ የሚጠጋ የአማራ ማህበረሰብ ተፈናቅሎ የቅማንት ህዝብ ከዛ ጠፍቶ የአገው ህዝብ ከዛ ጠፍቶ የኢትዮጵያ ዳር ድንበር በውጭ ወራሪ በሚባል ኦፊሻሊ ድንበሬ ነው የኢትዮጵያ አይደለም ብላ የኢትዮጵያን ድንበር ጥሳ ገብታ
ባለችበት ሰዓት የውጭ ወራሪ ኢትዮጵያ መጣ ተብሎ የአስቸኳይ ጊዜ አዋጅ አታወጀ። ስለዚህ የአስቸኳይ ጊዜ አዋጁ መታወጅ ከነበረበት ምክንያቱም የአስቸኳይ ጊዜ አዋጅ አንዱ ሊታወጅበት የሚችልበት ምክንያት ምናልባት የውጭ ወረራም ሲኖር ነው እና የውጭ ወረራን አስተካክለህ ራስህ ደግፈህ ምናልባትም ጠርተህ በዛ ወቅት ያስደፈርከውን ሉዓላዊነት አሁን ሉዓላዊነት ተደፈረ በሚል ምክንያት የአስቸኳይ ጊዜ አዋጅ ማወጁ ብዙም የሚያስኬድ አለመሆኑን ነው እያነሳህልን ያለውና መታወጅ እነሱ ላይ ነው መታወጅ ያለበት መታወጅ ካለበት ምክንያቱም እነሱ ናቸው ምርጫን ለማስተጓጎል ሲባል ብቻ የኦሮሞ አይን የነበረውን አጫሉ ሁንዴሳን ገድለው የኦሮሞ ብሌን የነበሩትን እነ ጀዋር መሐመድን፣ በቀለ ገርባን፣ ሐምዛ ቦረናን፣ ደጀኔ ጣፋን የኦነግ አመራሮችን እነ ኮሎኔል ገመቹ አያናን በትክክል አሁን ኖርማሊ እንደው የመጀመሪያው ጥያቄ አይ ቲንክ መስለኝ ካቋረጥኩ ግን መንግስት ኖርማሊ አንድን ህግ ሲያወጣ ስልጣን የማውጣት ያንን ህግ የማውጣት መብት ሊኖር ይገባልና ይሄ መንግስት ራሱ መንግስት ነው ብሎ የሚጠራው ኃይል ቅድም አንተ ምናልባት በእናንተ ሚዲያ ስላልከኝ ነውና በትክክል ይሄ መንግስት አለመባሉን ለመናገር ያለውና መንግስት ያልሆነ አካል የህዝብ ውክልና የሌለው አካል በህግ መሰረት ስልጣን ላይ የሌለ አካል ብዙ ወንጀሎችን የፈጸመ አካል ሊያወጣ የሚችለው ህግ ሊሆን አይችልም። ምክንያቱም አንድ ህግ ለማውጣት መጀመሪያ ህግ ስልጣኑ ሊኖር ይገባል እና ምናልባት ህገ መንግስታዊ ባልሆነ ምርጫ በጣም ብዙ የተጭበረበሩ ነገሮች ባሉበት የህዝብ አውንታዊ ደግሞ የህዝብ ሌጂቲሜሲ የሚባለው ነገር የህዝብ ፍቃድ ባልተሰጠበት የስልጣን እርከን ውስጥ የሚገኝ መንግስት ነው እና ምናልባት የሚያወጣው አዋጅም በዛው አይን የሚታይ ነው የሚሆነው አንተ እንዳልከው። ለመሆኑ ግን ይሄ አስቸኳይ ጊዜ አዋጅ ብዙ ነገር ልናነሳ እንችላለን ብዬ ነው ብዙ ነገሮችን ስለምናነሳ ነው። ግን ለመሆኑ ይሄ አስቸኳይ ጊዜ አዋጅ መንግስትን ሊታገደው ይችላል ወይ ሊታደገው ይችላል ወይ? ምክንያቱም ይሄ ቡድን ከዚህ አዋጅ ጀርባ አልሞ የሚንቀሳቀሰው ምንድነው? እሱ ይሄንን ጦርነት ተቆጣጥሬ አሁን ሀገሪቱ ውስጥ ያለውን አለመረጋጋት አሸንፌ እንደ መንግስት እንደ ባለስልጣን እና አብይም ማለት ነው መቀጠል እንችላለን የሚልን ዓላማ በውስጡ ይዘው ነው እና ለመሆኑ ይሄ አስቸኳይ ጊዜ አዋጅ እነሱን ሊታገዳቸው ይችላል ብለህ ታስባለህ? በደንብ መታየት ያለበት አንድ ነገር አለ። የአስቸኳይ ጊዜ አዋጅ መታወጅ ከነበረበት ጊዜ ዘይቶ ነው የታወጀው እያልኩ ነበር የነበረው። ከዛ ጋር ተያያዥ ነው ይሄ አሁን አንተ ያነሳህልኝ። ይሄ መንግስት ይታደጋል ወይ? ይሄ አስቸኳይ ጊዜ አዋጅ ይሄ አስቸኳይ ጊዜ አዋጅ አንተ ቅድም ባልከው መሰረት ይሄ መንግስት ሲጀመር ስልጣን የለው። ማን ነበር ማወጅ የነበረበት? ማወጅ የነበረበት እንደ ትክክለኛ ነገር ብዙ ሰዎች ላይስማሙበት ይችላሉ። በኢትዮጵያ ታሪክ ለብቻው ጊዜውን ጠብቆ ምርጫ ያደረገው የትግራይ ክልል ብቻ ነው። ይሄ ማወጅ ያለባቸው ስልጣኑ ቢኖራቸው ኖሮ ወይ ደግሞ በክልላቸው ላይ ማወጅ ካለባቸው የህወሓት ሰዎች ብቻ ናቸው ማወጅ ያለባቸው። ምክንያቱም በኢትዮጵያ ህገ መንግስት መሰረት ምርጫ አድርገዋል። በኢትዮጵያ ህገ መንግስት መሰረት ህዝቡ 98 ነጥብ ምናምን ወጥተው የመረጣቸው እነሱ ነው። 4 ክልል ያልተሳተፈበት ምርጫ የትግራይ ክልል ሙሉ በሙሉ ያልተሳተፈበት ብሔራዊ ምርጫ የሚባለው ማለት ነው አገራዊ ምርጫ የሚባለው የትግራይ ክልል ያልተሳተፈበትም፣ ኦሮሚያ ላይ የሚቃወም አንድም ፓርቲ ያልተሳተፈበትም፣ ደቡብ ክልል በከፊል ያልተሳተፈበትም። በትክክል ምርጫው ህገ መንግስታዊ አልነበረም። አስተማማኝ ህዝቡ የተሳተፈበት አልነበረም። በአጠቃላይ በወቅቱም የተደረገ አልነበረም። ኢቭን የተራዘመበትም ሁኔታ ህገ መንግስቱን የጣሰ ነበረ። መንግስት ራሱ መንግስት የማይባልበት ምክንያትም ያ ነው። ግን አሁን ሊታገዳቸው ይችላሉ ወይ ጥያቄው? ሊታደጋቸው ይችላሉ ወይ? ወደዛ ልመጣልህ ነው። የአስቸኳይ ጊዜ አዋጁን ማን ያውጃል ስላልከኝ ነው ያንን ነገር ዝርዝር ሊሄድኩት። የአስቸኳይ ጊዜ አዋጁ አሁን እነሱ ያሰቡት እንደሚታደጋቸው ነው። ምክንያቱም እዛው የአስቸኳይ ጊዜ አዋጁ ላይ እንደሚለው ይሄ የአስቸኳይ ጊዜ አዋጅ የታወጀው በመደበኛ የህግ ማስከበር ስራ የትግራይ ኃይሎችንና ጀሌዎቹን ነው የሚለው። እንግዲህ ማን ጀሌዎች እንደሆኑ ለመብታቸው የሚታገሉት ናቸው እነሱ ጀሌዎች የሚሏቸው። ጀሌዎቹን ማቋቋም ወይ ደግሞ የኢትዮጵያ መንግስት ኮንትሮል ማድረግ ስለማይችል ግዴታ የአስቸኳይ ጊዜ አዋጅ ታውጆ በመላ ሀገሪቱ ማንም እነዚህን አካላት የሚደግፍ ሰው ሁሉ በህጋዊ ፍቃድ ወይ ደግሞ ህጋዊነትን በተላበሰ መንገድ ማጥፋት ነው። ይሄ ማለት ነው ዛሬ ሰው በየቦታው ይታሰራል። አይነው ያላማረን አንድ የኦሮሞ ወጣት የሸኔ ደጋፊ ነው ተብሎ ይታሰራል። ከዛ በኋላ ከሳምንት በኋላ ተረሽኖ ተጥሏል። በየቀኑ በእናንተ ሚዲያም በተለያዩ በእኛ ሚዲያም የዕለት ዜና ሆኖ የሚቀርብ ነገር ነው። ሰው ይታሰራል፣ ከተወሰነ ቀን በኋላ ተረሽኖ ይጣላል መንገድ ዳር። ይሄ ተጠያቂነትን ለመዳን ወይ ደግሞ ህጋዊነትን ለማላበስ ብቻ የሚደረግ ነው። በየቦታው የትግራይ ተወላጆች ከየቦታው ይለቀማሉ፣ ይታሰራሉ። እነዚህ ሲታሰሩ ለምን ታሰሩ ተብሎ ይጠየቃል። አሁን ዛሬ ላይ ምክንያት
ማቅረብ አይችልም። ይሄ መንግስት ማለት ነው የህወሓት ደጋፊ ናቸው ብሎ መናገር አይችልም። ያንን የሚደነግግ ስላልወጣ አሁን ግን የአስቸኳይ ጊዜ አዋጁ ላይ እነዚህን ቡድኖች በሐሳብ የሚደግፍ በኢኮኖሚ የሚደግፍ በአይዲዮሎጂ የሚደግፍ ሞራል የሚሰጥ ገብቷል መንግስት ይደግፋሉ ብሎ የጠረጠራቸውን ሰዎች ጭምር የማሰር መብት አለው ይላል። ስለዚህ ምንድነው ያሰበው እሱ ልክ የሆነ ጊዜ ፍቃዱ ሰማ የሚባለው ግለሰብ አሳውን ለማጥፋት ባህሩን ማድረቅ የሚል አይዲዮሎጂ ተከትሎ እንደዛ አይነት ፖለቲካ አይዲዮሎጂ እንደሚያራምዱና ያንን ነገር ማድረግ እንዳይፈልጉ የኦሮሞ ነጻነት ጦርን ለማጥፋት የኦሮሞ ህዝብ ማጥፋት የሚል ነገር ነበር ሲናገር የነበረው። እሱ መተግበሪያ ነው የሚመስለው። አሁንም እያደረጉ ያሉት ነገር ህዝብን ለማሰርም ለመግደልም ፍቃድ ህጋዊነትን የተላበሰ ፍቃድ ለማግኘት ያህል የተደረገ እንጂ እነሱ ራሳቸውን ለመታደግ አይደለም። ምክንያቱም መጨረሻ ላይ እንደደረሱ ስላወቁ ነው ይሄን ነገር እያደረጉ ያሉት። ቢታደግ ቢችሉ ኖሮ በጦርነት ነው የመጣባቸውን ጦር አሰማርተው መመከት ነው። ምክንያቱም ትግራይ ሙሉ በሙሉ ሲቆጣጠሩ ያ ሁሉ ነገር ሲደርስ ያ ሁሉ ሴት ሲደፈር ያ ሁሉ የውጭ ኃይላት አገር ውስጥ ባሉበት ሰዓት የአስቸኳይ ጊዜ አዋጅ አልታወጀም፣ አልተቆጣጠርንም አላሉም። ከዛ ወጥቶ ራያ ሲቆጣጠሩ ሌላ ጋሸና ደቡብ ጎንደርን በአጠቃላይ ሲቆጣጠሩ እነዚህ ኃይሎች አልታወጀም አስቸኳይ ጊዜ አዋጁ። አሁን የአስቸኳይ ጊዜ አዋጁ የታወጀው ፍንፍኔ በራፍ ላይ ተቃዋሚዎች ሲደርሱ ፍንፍኔ በራፍ ላይ ጠመንጃ ያሉ ሰዎች ሲደርሱ እነሱ የተማመኑበት ጠመንጃ እንደማያድናቸው ሲያውቁ በተለይም የደሴ ምሽግ መሰበሩ ከዛም ኮምቦልቻ መያዙ ኦኤልኤፍ እና የኦሮሞ ነጻነት ጦርና የትግራይ ኃይሎች በአካል መገናኘታቸው መጨረሻ ስለሆነ ምንድነው ማድረግ ያለባቸው? ያጥፍቶ ጠፊ ማለት ለሚገሉትም ሰው ለሚያስሩትም ሰው ፍቃድ አግኝተው እነሱ እንደሚሉት የአማራ ፖለቲከኞችና የአማራ ልሂቃን ሲያውጁት የነበረው ልክ ከተማ ውስጥ ያለው አስተኳሽ አለብን ገዱ አንዳርጋቸው ሲናገረው ነበር ይሄን ነገር። አሁን ደግሞ ሰሞኑን የአብን ወጣቶች ሲናገሩት ነው ያሉት። የአብን ወጣቶች ተሰባስበው ከተማ ውስጥ ያሉት ናቸው እኛን ያስለቁል። ከተማ ውስጥ ያሉ ልክ ደሴ ከተማ ሲገቡ ደሴ ከተማ ውስጥ ያሉ የትግራይ ተወላጆች ናቸው ሌሎቹ ከጫካ እየተቆሱ ከተማ ውስጥ የነበሩት ናቸው መሳሪያ ይዘው ከተማ ገብተዋል። ያው እንግዲህ አሁን አንተ እንዳልከው ሰዎቹ ላይክ ነገር ሁሉ ማለቁንና የኦሮሞ ነጻነት ግንባር ሰራዊትና የትግራይ ኃይሎች መገናኘት እንዲሁም ጦርነቱ ወደ አዲስ አበባ ደጃፍ መድረሱ የነሱ መጨረሻ ስላቀረበው ምናልባት በእነሱ ካልኩሌሽን የህግ ፍቃድ ይሰጠናል የሚል ግምትን በመያዝ ነው አዋጁን ያወጁት። ከዛም በላይ ደግሞ ኖርማሊ ከዛ በፊት የነበረው አሁን ፕራክቲካሊ ስናየው የአብይ ኃይል ወይም ደግሞ አሁን የተደራጀው ስርዓት ስልጣኑን በአጠቃላይ በአብይ እጅ ያለው ሊያስብል የሚችል ባህሪ ነበረው። ባለፉት 2-3 ዓመታት ያየነውም ያንን ነው። አብይ የሚፈልገውና አብይ የሚወስነው ውሳኔዎች በሀገሪቷ ላይ እንደ ህግ እንደ የሱ ፍላጎት እየተጫነ በዛው መልኩ በክልሎችም በተለያዩ አካባቢዎች የሚደረጉ እንቅስቃሴዎችም የሱን ፍላጎትና በተለይ እቺን አሮጊቷን ኢትዮጵያ ያረጀቿን ኢትዮጵያ የድሮዋን ኢትዮጵያ የመመለስን አምቢሽን አዝሎ የሚሄድ ቡድን ነው። የሚወሰዱ እርምጃዎችም ያንኑ ዓላማ ያደረጉ ከላይ የሚሰጡ ትዕዛዞችን መሰረት ያደረጉ ነበሩና አሁን የተለየ ስልጣን ሊደርብ ይችላል ወይ የሚል ምናልባት ብዙ ሰዎች የሚያስቡት ምክንያቱም ይሄውን ቅድም ያነሳነው ነገር አለ። በኖርማል በሆነው የህግ ሂደት ከዚህ በፊት በነበረው የህግ ሂደት ጉዳዩን ልንቆጣጠረው የምንችለው ስላልሆነ የሀገሪቷ ሉዓላዊነትና የሀገሪቷ ህልውና ጥያቄው ስለገባ ይህንን ቡድን አዋቅረን በሀገሪቱ የጦር ኢታማዦር ጦር የሚታዘዝ በጠቅላይ ሚኒስትሩ በበላይነት የሚመራ መምሪያ አዘጋጅተን ሀገሪቱን ከዚህ ችግር እናድናለን የሚል ግምትን በውስጡ የወሰደ ነው። ኖርማሊ የሚነሳው ምንድነው? እሱ እንደዚህ አይነት ነገሮች ሲታወጁ የሚጨምርልህ ስልጣን አለ ወይ ነው። አንድ ቡድን የሆነን ህግ አውጥተህ የሆነን ተቋም ስታዋቅር የምትሰበስበው ስልጣን የምትሰበስበው ሪሶርስ አለ እና በተለየ መልኩ እነሱ እዚህ ጋር ያደረጉት ነገር የታየው ምንድነው? እሱ ሙሉ በሙሉ ሊባል በሚችል ኦልሬዲ ከክልሎች ላይ ስልጣን አልነበረም። እንደውም የቀድሞ የብልጽግና ባለስልጣናት ከዛ ከወጡ በኋላ የሚሰጡት የነበሩት ሀሳብ ነበረ። ኦሮሚያ የምትባል የለም ነው ያለው ዶክተር ሚኬሳ የብልጽግና ባለስልጣን ነበር፣ አብሯቸው ነበርና ክልል የሚባል ነገር የለም። ውሳኔው እንዳለ የብልጽግና ፎርሜሽን እንደዛው አይነት ነው። ፕሬዚዳንታዊ ነው። ፕሬዚዳንቱ ከላይ ወስናል፣ እንደን ሌሎቹ በዛው አይነት ተግባር ውስጥ ይሄዳሉ ነው። አሁን ግን የተደረገውና ትንሽ ግር የሚያሰኘው ነገር ምንድነው? ይዘቱን አንተም የተወሰነውን አንስተዋል።
ፌደራል የተቋቋሙት በአብይ አህመድ የሚመራው መምሪያ ከዛ ከሱ ስር ደግሞ የኤታማዦር ሹሙ የሚመራው አካል እንዳስፈላጊነቱ የየአካባቢ ባለስልጣናትን እና የመንግስት መዋቅርን የሚባሉትን አካላቶች በማንሳት የራሱን ሊያደራጅ ይችላል እስከማለት ሁሉ ተደርሷል። እና ይሄ ምን አይነት ኢምፕሊኬሽን ይኖረዋል? በተለይ አንድ የፌደራል ስርዓት የምትከተል ሀገር ላይ እንደዚህ አይነት ስልጣን አንስተ ለሆነ አካል ስትሰጥ በዛ ላይ ደግሞ በኢትዮጵያ ፖለቲካ ሂት የኢትዮጵያ ፖለቲካ ሂት ስልክ ኢትዮጵያ ውስጥ ራስን በራስ የማስተዳደር ጉዳይ በጣም ትልቁ ጥያቄ ነው እና በሱ ላይ እንደዚህ አይነት ነገሮችን መሰንዘሩ እጅግ በጣም አሳሳቢ እንደሆነ እየተነሳ ይገኛል። እዛ ላይ አንተም ሀሳብ ካለህ ብትጨምርበት እስቲ። እውነት ነው። ይሄ ኖርማሊ የተደረገው አሁን ለአብይ የመጨረሻው እድል ወታደራዊ አድርጎ ሀገርን መምራት ነው። ወታደር ያደራጃል በአስቸኳይ ጊዜ ስም ቅድም እንዳነሳውልን ነው። ማንንም ሰው ይገላል፣ ማንንም ሰው ያሳል፣ ማንንም ሰው ከቤት ያባራል፣ ማንንም ሰው የፈለገውን ነገር ያደርግበታል። ይሄንን ለማድረግ ደግሞ ህጋዊ ፍቃድ አግኝቷል። አሁን ግን ማንንም መግደል ማንንም እንትን ማለት ጨብራል መግደሉ ኦልሬዲ የገደሉ ነበሩ። አሁን ወረቀቷን መውሰዷ ምንድን ነው እሱ የተለየ የሚጨምርላቸውን ነገር አለ። በዓለም አቀፍ ደረጃ በሰብአዊ መብት ተሟጋቾችም በሚዲያዎችም ኢትዮጵያ አሁን በአስቸኳይ ጊዜ አዋጅ የምትተዳደር ናት። ይሄን የአስቸኳይ ጊዜ አዋጅ ደግሞ ምን ነገሮችን እንደሚያካትት ውስጡ ላይ ገልጿል። ስለዚህ ህጋዊነት ሽፋን ለመስጠት እየሞከሩ ነው። ባጭሩ ህጋዊነት ሽፋን አስቀምጧል። ለምን ገደልክ ሲባል አሸባሪው ቡድን ስለደገፈ። ለምን አሰርክ? የአሸባሪው ቡድን ጆሮ ስለሆነ። ለምን አሰርክ? የአሸባሪው ቡድን ሞራል ሲሰጥ ስለነበረ፣ መረጃ ሲሰጥ ስለነበረ፣ መንገድ ሲያሳይ ስለነበረ፣ ስንቅ ሲያቀብል ስለነበረ። ለምን ገደልክ? የአሸባሪው ቡድን አባል ስለሆነ። ለምን አሰርክ? ይሄንን ለማንም ሰው ለማብራራት ግዴታ የለበትም። ምክንያቱም አሁን አውጇል። የታወጀው ለዓለም አቀፉ ማህበረሰብ ሁሉ በሚገባው ቋንቋ ይነገራል። ይሄ ማንኛውም ሚዲያ እየዘገበው ነው የሚገኘው ባለም አቀፍ። በአጠቃላይ ዞሮ እያደረገ ያለው ነገር የአስቸኳይ ጊዜ አዋጁ የታወጀበት ምክንያትና የሚሰጠው ተጨማሪ ኃይል ካለ እስካሁን ሲገል የነበረውን አካላት ተጠያቂነት ነበረበት። በተለያዩ ምክንያቶች የሚያቀርባቸው ምክንያቶች አሳማኝ ያልሆኑ ነበሩ። አብትሽ እኔ ለምን መሰለ ግን ይህን ጥያቄ ያነሳሁት አሪፍ ምክንያቱ ይስተኝ ነው። ግን ለምን መሰለ አብይ የተሸነፈበት ምክንያት አለ። አሁን በተግባር የተሸነፈበት ምክንያት በጦርነቱ ማለት ነው። አደራጅቶ የሀገሪቱን አርሚ አሰልፎ ሚሊሻውን አሰልፎ ወጣቱን ሰብስቦ ሁሉን ነገር ሄዶ የተሸነፈበት ምክንያት አለ። ምናልባት እሱንም እናነሳው ከዚህ ጋር አስተሳስረን የተሸነፈው ብዙ ሰዎችም የሚሉት እኔም እስከሚገባኝ ድረስ ወታደሩ የሚዋጋለት አሳማኝ ምክንያት ስላጣ ይመስለኛል። አንደኛው ማለት ምንም እንኳን በተወሰነ መልኩ የትግራይ አመራሮች የትግራይ ወታደሮች በአርሚ ውስጥ የነበራቸው ቦታ የነበራቸው ኮንትሪቢዩሽን ቢቀነስም ሌላኛው ምክንያት ግን አርሚው ስላላመነበት ነው ይመስለኝ። የሚዋጋበት ምክንያት ብዙ ትርጉም ስላልሰጠው። ይሄ በተለይ ሲኒየሩን ፓርቲ ይመለከታል። በአርሚ ውስጥ ያለውን በሰራዊት ውስጥ ያለውን የሲኒየሩ ውትድርና ውስጥ የቆየውን ከትግራይ ወታደሮች ጋር ሲሰራ የነበረውን አሁን ምክንያት ያጣለት ይመስለኛል የሚዋጋበት ምክንያት። ሁለተኛው በተለይ ደግሞ የብሔር ብሔረሰቦችን መብት ያለማክበር ቴንደንሲ ስለነበረው ትግራይን የሚወጉበት ምክንያት ስላጡ፣ ሁለተኛው የሚመስለኝ ጦርነት ውስጥ እያሳተፋቸው ያሉ ወጣቶች በጣም ኤክስፒሪየንስ የሌላቸው ለጦርነት የአእምሮ ዝግጅት የሌላቸው ሞራሉም የሌላቸው አካላት ስለነበሩ ነው። ይሄ ጦርነት ኦልሬዲ አብቅቷል ወደሚባል ደረጃ ደርሷል። በዚህ ሰዓት ላይ የዓለም አቀፍ ተቋማት ኢትዮጵያ ውስጥ ስለተፈጸመው የሰብአዊ መብት ጥሰቶች እየገመገሙ እየመረመሩ እርምጃዎችን ለመውሰድ ወደዛው እያመሩ ነው ያሉት። በዚህ ሰዓት ላይ የተሻለ ጭራሽ ጠንካራ ወንጀል ሊያስፈጽም የሚችል የህግ ፍቃድ መውሰድ እኔ አንዳንዴ ካፈርኩ አይመልሰኝ አይነት ነገር ይመስለኛል እንጂ እንደው አብይን ስልጣን ላይ ሊያቆየው የሚችለው ምናልባት ተቀባይነት ቢኖርና እሺ ቢሉ መደራደር ነው ይመስለኝ በዚህ ሰዓት። ኦፍ ኮርስ እነሱ እንደዛ አይረዱም። መደራደር ቢሆንማ ይሄ ሁሉ ጦስ ሳይመጣ መደራደር ይቻል ነበር። ይሄ ሁሉ ጣጣ ሳይመጣ መደራደር ይቻል ነበር። ከትግራይ ተሸንፈው ሲወጡ መደራደር ይቻል ነበር። ኦኬ መደራደር የሚባል ነገር ለአብይ ሞት ነው። ለአብይ ሞት ሳይሆን አብይ ትሮጀን ሆርስ ነው ለአማራ ልሂቃንና ለአማራ ፖለቲከኞች። እሱ እዛ አድራሽና የነሱ አንደበት ነው። የአብይ ፍላጎት ነው ይሄ ጦርነት ብዬ አላምንም። ምክንያቱም እዛ ጋር የተቀመጠው በእነሱ ሆይ ባይነትና በእነሱ ሚዲያ አጃቢነት ይሄ አዝማሪነት ደስ ስለሚለው ይሄ አዝማሪ ቤት የሚውሉ ሰዎች የሚያደርጉትን ጋጋታና ግርግር አዝማሪዎች የሚሰጡትን ውዳሴና ዜማ ወዶ እዛ ጋር የሚቀመጥ ሰው ስለሆነ አብይ ያችን ላለማጣት
የነሱ ትሮጀን ሆርስ ሆኖ ነው እዛ ጋር የተቀመጠ ያለው። አሁንም የነሱ አንደበት የነሱ አፈቀላጤ ሆኖ ነው እዛ ጋር የተቀመጠው። እነሱ ካልፈቀዱለት አይደለም። እነሱ መደራደር አይፈልጉም። ልካቸውንም አያውቁ። ልካቸውን ስለማያውቁ መደራደር አይፈልጉም። አሁን አንድ ምሳሌ ላንሳለህ፣ በደንብ ሁሉም ሰው ሊያውቀው የሚገባ ነው። ይሄ የአማራን ህዝብ አይመለከትም። የአማራ ኤሊቶችን ብቻ ነው የሚመለከተው። ሆይ በለው፣ ግፋ፣ ግደል፣ ወጥር፣ መክት ሲሉ የነበሩት የአብን ወጠጤዎች ነበሩ። ሰሞኑን ደሴ ላይ ቆመው ደሴ አይገቡም ቲዲኤፎች፣ ደሴ ከገቡ በኋላ አይወጡም፣ ቢገቡ እንኳን አይወጡም ሲሉ ነበር። ቲዲኤፍ ደሴ ዩኒቨርሲቲ አካባቢ ላይ መግባቱን ሲያውቁ፣ ደሴ ዩኒቨርሲቲ ትንሽ ወጣ ያለ ነው ከተማው፣ መግባቱን ሲያውቁ በመድፍ ተመታ መኪናችን፣ እኛ የነበርንበት ሆቴል በመድፍ ኢላማ ውስጥ ገባ ምናምን በማለት ነው ከተማውን ለቆ የፈረጠጡት። ይሄ ምን ማለት ነው? በደንብ ግልጽ ለማድረግ ያህል እነዚህ ሰዎች ይፎክራሉ፣ ልካቸውን ሲያውቁ ግን ቀድሞ የሚሸሹት እነሱ ናቸው። ህዝቡን እንደው እነሱ እንደሚሉት የቲዲኤፍ ሰዎች እንደዛ አይደሉም። የደሴ ሰዎች ደሴ ውስጥ ተዘዋውሮ የትግራይ ሚዲያዎች ሰዎችን ኢንተርቪው ሲያደርጉ ነበር የነበረው። ሁሉም ሰው አይቷል። ይሄን ህዝቡ ያመሰገነበት ሁኔታ ነው ያለው። እነሱ እንደሚሉት እንኳን የትግራይ ህዝብ ወይ ደግሞ የትግራይ ወታደር ህዝብን የሚያጠቃ ቢሆን ኖሮ መክት፣ አንክት፣ ተሰለፍ፣ ውጋ ሲሉ የነበሩ ሰዎች እነዛ እንዲወጉ ወይ ደግሞ ጠላት ናቸው የተባሉት ኃይላት ከተማ ሳይገቡና አንድ ቀን እንኳን ግንባር ላይ ቆሞ ሳይዋጉ ነው ከተማ ላይ ቆሸሹት። አሁንም አብይ አህመድ እያደረገ ያለው እሱ የነሱን ነገር ለማስፈጸም ድርድር ለአብይ ሞት ነው፣ ለነሱ ሞት ነው። ምክንያቱም ደሴ ተከባይ ያለች እንደሚሸንፉ እያወቁ ህዝብን ግን ማግደው አሁን አብይ ድርድር የሚባል ነገር ሳይሆን ይሄንን የአስቸኳይ ጊዜ አዋጅ ተጨማሪ ኃይል ሊገዛበት የፈለገው ምንድነው? እዚሁ የአስቸኳይ ጊዜ አዋጅ ውስጥ አንድ የተቀመጠ ነገር አለ። ሰዎች በደንብ እንዲረዱትና ምናልባት ያላዩ ሰዎችን እንዲያዩት ከተፈለገ ማለት ነው። ማንኛውም እድሜው ለውትድርና የደረሰ ሰው የጦር መሳሪያ በእጁ ላይ ያለ ሰው ወደ ጦር ሜዳ እንዲደርስ ይደረጋል፣ ማስደረግም እንችላለን ይላል። የማይሄድ ከሆነ ደግሞ የታጠቀው መሳሪያ በአደራ መልክ ይላል። የአማራ ክልሉ መግለጫ የአማራ ክልል ነው ቀድሞ ያስቸኳይ ጊዜ ያወጀው። የአማራ ክልሉ አዋጅ ላይ ምን ይላል? ማንኛውም ለውትድርና የበቃ ግለሰብ እድሜው ለውትድርና የበቃ ግለሰብ መሳሪያ የታጠቀ መሳሪያውን ይዞ መዝመት ግዴታ አለበት። ካልዘመተ ግን መሳሪያውን በአደራ መልክ ለመንግስት ማስረከብ አለበት ይላል። ይሄኛው በአደራ መልክም አይደለም፣ ይሄ በአደራ መልክ ማስረከብ አለበት ነው። እንግዲህ አንድ ክላሽ ዛሬ 150 እና 200 ሺህ ተጠግቷል በተለያዩ ቦታዎች። ምናልባት ወታደሩ እየፈረሰ ስለሆነ ምናልባት እንደ ደርግ ወታደር በ2000 በ3000 እየተሰጠ ነው መረጃዎች አሉ። በሲቪል ጨርቅም ቀይሮ ሊሄድ ይችላል። ምክንያቱም ህይወቱን ለማዳን ክላሽ ሰጥቶ ሲቪል ለብሶ ለመሄድ የሚገደድበት ሁኔታ አለ። ምክንያቱም ነፍስ ናትና ይህንንም ለማስገደድ ነው በጅምላ። ይሄ ብሔራዊ ውትድርና የሚባለው በደርግ ዘመን የነበረው እኛ ባልኖርበትም በታሪክ የተረዳ ነው። ብሔራዊ ውትድርናን በግዳጅ በቃ በግዳጅን ለማስገባት እዚህ አስቸኳይ ጊዜ አዋጅ ውስጥ ዛሬ እየወጡ የነበሩ መረጃዎች ነበሩ ስመለከት ነበር። አሳሳ አካባቢ ሰዎችን ከበው ነው ሰውን በግድ እየጫኑ ያሉት። ቤተሰብ ወጥቶ የአካባቢው ሰው ወጥቶ ልጆቻቸው ስር እያለቀሱ ይሄ በጣም በነገራችን ላይ አሁን ምንድን ነው እሱ መሰለ ያወጡት ቅድም ደጋግመን እንዳለው የህጋዊነት ሽፋንን ለመስጠት ነው። ለመስራት ላሰቡት ማንኛውም ህገወጥ ነገር እና ሰዎችን አስገድዶ ወደ ጦርነት ሜዳ መውሰድ ህገወጥ ነው በራሱ በከፍተኛ ወንጀል የሚያስጠይቅ የወንጀል አይነት ነው። ህግ ሲያወጣለት ግን የተወሰነ ሀል ሽፋን ያገኝበታል። በተመሳሳይ ሰዎችን እየወሰድክ ይሄ ነገር ምናልባት 2016-2017 ውስጥ ኢህአዴግ ላይ ተቃውሞ በሚደረግበት ሰዓት ተሞክሯል። ሰዎችን እየሰበሰቡ በማስማሰር ምክንያት እየፈለግ 6 ወር 3 ወር በየኮንሰንትሬሽን ካምፑ ማሰባሰቡ እነኛን እንዳላዋጣ ሁሉ ያንን መማር የነበረባቸው እዛ ውስጥ የነበሩ ሰዎች ናቸው። እና አብይ አንዱ ይህንን ነገር ሲያስወስን የነበረ ሰው ነው። ምናልባት ትዝ የሚል ከሆነ 2017 ውስጥ ነው መጨረሻው የስቴት ኦፍ ኢመርጀንሲ የአስቸኳይ ጊዜ አዋጅ አብይ ሄዶ ድምፁን ይሰጣል። ስቴት ኦፍ ኢመርጀንሲ የአስቸኳይ ጊዜ አዋጁ እንዳይታወጅ ሲባል የዛን ቀን ቀረና ነገሯን በዛ መልኩ አሳለፋት። ብቻ ዞሮ ዞሮ ምንድነው እሱ እነዚህ ሰዎች ምናልባት ከዛ መማር ነበረባቸው። ስቴት ኦፍ ኢመርጀንሲ ወይ ደግሞ የአስቸኳይ ጊዜ አዋጅ የሚባለው ነገር በሆነ ፖለቲካው ሲኖር ነው ሊያዋጣህ የሚችለው።
የተወሰነ ምክንያታዊ ነገር መሬት ላይ ሲኖር ነው። መሬት ላይ ያለው ነገር ከከዳህ በኋላ ኃይልን በተጠቀምክ ቁጥር የባሰ ወንጀሎችን እየሰራህ የባሰ ነገሮች እየተወሳሰቡ የሚሄዱበት አጋጣሚ ነው ያለው። አንተ ቅድም እንዳልከው የድርድር ሀሳቡም ምናልባት የዘገየም ይመስላል። ከዚህ በኋላ ምናልባት ቲዲኤፍ የትግራይ ኃይሎችም እንዲሁም የኦሮሞ ነጻነት ግንባርም ለድርድር የመቀመጡ ጉዳይ እጅግ በጣም እየጠበበ ነው ያለው። እስቲ ከዚሁ ጋር አያይዘን የኦሮሞ ነጻነት ሰራዊትና የትግራይ ኃይሎች ያደረጉትን ጥምረት እናንሳ። የኦሮሞ ነጻነት ሰራዊትና የትግራይ ኃይሎች ያደረጉት ጥምረት ለብዙዎች ጥያቄ ነበር። ገና ጥምረቱ በተደረገ ሰዓት ጥምረቱ ትክክል ነው ወይ ከሚለው ሀሳብ ተነስቶ ማለት ነው። በአሁኑ ሰዓት ተገናኝተዋል። በአካል መገናኘታቸውን የትግራይ ኃይሎች ቃል አቀባይ አቶ ጌታቸው ረዳ፣ የኦሮሞ ነጻነት ግንባር ሰራዊት ቃል አቀባይ ኦዳ ተርቢ እንዲሁም ጃልመሮ ለተለያዩ ሚዲያዎች ሀሳባቸውን ሰጥተዋል። እስቲ አጠር አድርገህ የነኚህ ኃይሎችን ጥምረት እንዴት ትመለከተዋለህ? በተለየ ሁኔታ ደግሞ ከኦፒዲዮ የሚነሳ ካውንተር አታኮች አሉ፣ ይህንን ጥምረት የሚያጥላሉ። እስቲ አጠር አድርገህ እዛ ላይ ሀሳብ ስጠን። መልካም። እስኪ ጥምረት የሚለውን ቃል ምናልባት ከዛሬ ከነገ ጀምሮ ልንጠቀምበት እንችላለን። እስካሁን ግን ያላችሁ ትብብር ነው። ትብብርና ጥምረት በእንትኑ በጣም ስለሚል ይሄንንም ቃል ስለሚተረጉ ሂደቱን ከፍ ያደርገዋል በትክክል። ስለዚህ ትብብሩ እጅግ በጣም አስፈላጊ የነበረ ልክ ጃልመሮ እንዳለው በፖለቲካ ውስጥ ቋሚ ወዳጅም ቋሚ ጠላትም የለም እንዳለው ነው። በአጠቃላይ እነሱ የፈለጉትን ነገር ይበሉ። ለ27 ዓመት ሲገድል ለ27 ዓመት ሲቆጥር እና አባዱላ አይደሉም እንዴ ለ27 ዓመት የኦሮሞን ሕዝብ ቤት ለቤት እያሰሱ ሲያሳስሩ የነበሩት? እነዚህ ዛሬ 4 ኪሎ የተቀመጡትና በዛ ዙሪያ ኮት ተሸካሚ የሆኑ ሰዎች አይደሉም እንዴ ዛሬ 27 ዓመት እና የዛሬ 3 ዓመት 4 ዓመት ኦሮሞ ላይ አስቸኳይ ጊዜ አዋጅ አውጆ ሲረሽኑ የነበሩት? ሙክታር ከዲር አይደለም እንዴ ዛሬ የአውስትራሊያ ኤምባሲ የአውስትራሊያ አምባሳደር ሆኖ የተቀመጠው ሰውዬ 700 ሰው በአንድ ቀን በኢሬቻ ላይ ሲጨፈጨፍ ጥሩ ስራ የሰራችሁት ያለው በማግስቱ ወጥተው ሚዲያ ላይ? እነዚህ ሰዎች እኮ ናቸው፣ ማንም አይደለም። ብዙ ሰዎች ሩቅ ሊመለከቱ ይችላሉ። ብዙ ለኦሮሞ ጠቀመን ወይ ደግሞ ይሄንን ስርዓት ጋልበው እዛ 4 ኪሎ መቀመጥ የሚፈልጉ ሰዎች የሚያወሩት ነገር ቲፒኤልኤፍ እንደዚህ አድርጎ ቲፒኤልኤፍ እንደዚህ አድርጎ እኔ አቶ ጌታቸው ረዳን ኢንተርቪው አድርጌው ነበር የዛሬ ዓመት ከ3 ወር 4 ወር አካባቢ ቀደም ብሎ። ለምንድነው እንደዛ ያደረጋችሁት? ይሄን ነገር ያደረጋችሁት እኮ እናንተ ናችሁ፣ ክሪሚናልስ ናችሁ። አዎ ክሪሚናልስ ነን። ይሄንንም አምነን ይቅርታ ጠይቀናል። የጠየቅነው ግን እንደ ቲፒኤልኤፍ አይደለም። የጠየቅነው እንደ ኢህአዴግ ነው። የተሰራው ወንጀል እንደ ኢህአዴግ ነው የተሰራው። ኦፒዲኦም ድርሻውን ይወስዳል፣ ብአዴንም ድርሻውን ይወስዳል፣ ደኢህዴንም ድርሻውን ይወስዳል። እኛ ቁጭ እንበልና የአፈርሳታ አደባባይ ላይ እንቀመጥ። አደባባይ ላይ ከወጣን በኋላ ሁላችንም የጥፋታችንን ወንጀል እንቀበልና እንቀጣበት ነው ያለው። ጥፋታቸውን የሚያምኑ ሰዎች ናቸው። ካጠፉ አጥፍተናል ብሎ ካመኑ አጥፍተናል፣ አዎ ግን አብረን እንቀጣ። እኛ ብቻ አይደለም። ገብቷል። ዛሬ ይሄን ሁሉ የሚያወራው የኦፒዲዮ ካድሬ ሊያፍር ይገባል። አፋቸው ሊለጎም ይገባል። እንደ አዲሱ አረጋ አይደሉም ዛሬ ወጥተው ይሄን ነገር የሚያወሩት። ቢያንስ ቀጥለውበታል የሚል ሀሳብ አለኝ እኔ። ቢያንስ መጀመሪያ ከህወሓት ጋር እንደ ኢህአዴግ የሰሩት ወንጀል አለ፣ ህዝብ ላይ የተፈጸመ ወንጀል አለ። ያ ምንም ብታደርገው የሚረሳ ነገር አይሆንም፣ የሚፋቅ ነገር አይሆንም። ግን ደግሞ አሁንም ከብልጽግና ጋር ሆነህ ተመሳሳይ ነገር እየሰራ ሌላን አካል እንደ ጀስቲፊኬሽን እንደ ማሳመኛ ማቅረቡ ትንሽ ሬዲክለስ ያለ ስታወዳድረው የ27 እና የ3 ዓመቱን ስታወዳድረው እጅጉን እጥፍ አሰቃቂ ወንጀሎችን የተሰሩበት በ3 ዓመት ነው። የዛሬ 27 ዓመት በ27 ዓመት ውስጥ እነ ማረቢያ ሀርቃን እነ ኡስማዮ ሙሳን እነ ኢቢሳ አዱኛን አተናል። በጣም አይን የነበሩ እነ ለገሰ ወጊን እነ ነዲ ገመዳን አተናል። ትላንት ስልጣን የያዘው ወጠጤ ሀጫሉን የሚያክል ትልቅ ሰው ነጥቆናል። እድሜ ልካቸውን ለኦሮሞ ትግል ያሳለፉ የኦነግ አመራሮችን መሳሪያ አስቀምጠው ጫካ መሳሪያ አስቀምጠው የገቡ ሰዎችን እስር ቤት አጉሮ ይጫወትባቸዋል። ዛሬ የሰላማዊ ትግልን መንገድ ያሳዩትን የሰላማዊ ትግል መንገድን መጽሐፍ አትመው ለኢትዮጵያ ሕዝብ ያሰራጩትን ነው በበቀለ ገርባን አስሮ የሰላማዊ ትግል ናፍቀኝ ይላል። በሰላማዊ ትግል መንገድ ቄሮን ሲመራ የነበረው ጀዋር መሐመድን አስሮ የሰላማዊ ትግል እንደዚህ ነው ምናምን ብሎ ሊያስተምር ይፈልጋል። እነዚህ ወጠጤዎች ናቸው ትላንትም እኮ እነ ጀዋርን አሸባሪዎች ምናምን ሲሉ ነበሩት። ስለዚህ የቲዲኤፍንና የኦሮሞ ነጻነት ጦርን ትብብር በዛ መንገድ የሚያነሱ ሰዎች ትላንት የት ነበሩ? ማንም ሰው ሊጠይቀው የሚገባው ይሄን ነው። ትላንት የት ነበሩ? አይችሉም፣ መናገርም አይችሉም፣ ሞራል የላቸውም።
እኔ አንተን ለመውቀስ ካንተ የተሻለ ስብዕና ሊኖረኝ ይገባል። ካንተ ያነሰ ስብዕና ኖሮኝ ካንተ የባሰ በወንጀል ተጨማለኩ ሆኜ ስላንተ መናገራችን ለኦሮሞ ህዝብ ትግል በጣም አሪፍ ነገሮችን ያነሳው። በአጠቃላይ በዚህ ሰዓት ላይ ለኦሮሞ ህዝብ ትግል ይሄ መንገድ ትክክለኛ እስከሆነ ድረስ እንደ ትክክለኛ አማራጭ መጠቀሙ ትክክል ነው የሚመስለኝ። እኔ ምንም በዚህ ላይ ውዥንብር ሊኖር አይገባም። አክቹዋሊ ይሄ ጥያቄ ያው ከመጀመሪያ ጀምሮ የተነሳ አሁን ደግሞ ሁለቱ አካላት በአካል መገናኘታቸው ምናልባት ወደ ጥምረትም ሊያድግ የሚችልበት እድሉ ሰፊ በመሆኑና የሀገሪቱ ተስፋም ምናልባት በእነሱ ጥምረት ላይ የእነሱ መናበብ ላይ የእነሱ ትብብር ጤነኛ መሆን ላይ ሊመሰረት የሚችልበት ሁኔታ እጅግ ከፍተኛ በመሆኑ ነው የምናነሳው። ምናልባት አንዳንድ ሰዎች የ1983ቱ እሰትም እንዳይደገም 83-84ቱ 1991 1991 ማለት ነው በአውሮፓውያን አቆጣጠር የዛን ጊዜ እሰቱ እንዳይደገም የሚል ፍራቻ አላቸው። ሌሎች ደግሞ ኦፕቲሚስት ሆነው ብዙ ታሪክ ያስተማረን ነገር አለ የሚሉትም አሉ። ማለት ታሪክ ሁለቱንም ቡድን አስተምረዋል። ሁለቱም ቡድን በየራሳቸው በተለያየ ደረጃ ያለ ስህተቶችን ፈጽመዋል። ለዛ ስህተት ደግሞ ሁለቱም ዋጋ ከፍለዋል። በተለይ ደግሞ ህወሓት በቅርቡ እንግዲህ በትግራይ ህዝብ ላይ ለደረሰው አጠቃላይ ኪሳራ ምናልባት የዛን የተሰራው ስህተት ዋነኛው ነበረ። ከትክክለኛው አካል ጋራ የራሱ የሆነ እምነት የራሱ የሆነ የፖለቲካ ዓላማ ካለው አካል ጋራ ድርድር አድርገህ ከዛ ጋር የምታቋቁመው መንግስትም በአንድም በሌላም መንገድ የሚጠበቅ ሊሆን ይችል ነበረ። ከኦፒዲዮ ጋር ያቋቋምከው የፌዴራል ስርዓትና ከኦሮሞ ነጻነት ግንባር ጋር የምታቋቁመው የፌዴራል ስርዓት ራሱ የዛኔ ቢሆን ብለን ስናስበው እኩል ተጠባቂነት እኩል ተአማኝነት አይኖረውም ነበረ። የኦሮሞ ነጻነት ግንባር ቢሆን ኖሮ እንደ ኦፒዲዮ ዛሬ ተገልብጦ ብልጽግናን አይሆንም ነበር። ምናልባት የትግራይ ህዝብ ለዚህ ሁሉ ስቃይ አይዳረግም ነበር እና ይህንን እያነሱ በዚህ ትንታኔ መሰረት ምናልባት ተስፋ አለ የሚሉ አካላቶች አሉ። እኔ በዚህ አልስማማም። የ91ዱን ኖሬ አላየሁትም። ያው ሁሉም አንብቦ ነው ኖሮ ያዩ ሰዎች አሉ። በዛ ትግል ጊዜ በሽግግሩ ጊዜ አሉ አራተና አብይም አሉ እኮ ሁለቱም ጋር ነበሩ። እንዳሁኑ ስልጣን አላገኘም፣ ግን በዛ በጊዜው ነበረ ነው እነሱ ናቸው። የ91ዱን ነገር እያነሳ የሚያመነዥግ ሰው መነሳት የለበትም። እንዴት? ምክንያቱም ዚስ ማይ ጄኔሬሽን የኔ ትውልድ ነው። ይሄ ጄኔሬሽን የኔ ትውልድ ነው። የኔ ትውልድ ምን እንደሚፈልግ ያውቃል። የኔ ትውልድ የሚፈልገውን የሚያውቅ ትውልድ ነው። ይሄ ትውልድ በ27 ዓመት ውስጥ ምን እንዳጣ ያውቃል። በ27 ዓመት የትግል ታሪክ ውስጥ ማን ወዳጁ ማን ጠላቱ እንደሆነ ያውቃል። በ27 ዓመት ውስጥ ፍላጎቴ ምንድን ነው? የኦሮሞ ኮዞች ምንድን ናቸው? የኦሮሞ ትግል ኮዞች ምንድን ናቸው? ለኦሮሞስ ማን ይበጃል? የሚነሳበት አግባብ ነው ትክክል የማይሆነው። የሚነሳበት አግባብ ነው ትክክል መነሳቱ ችግር የለውም። ይሄ ታሪክ ነው። ማንም ሰው ይጽፈዋል። እኔም ጽፈዋለሁ፣ አንተም ትጽፈዋለህ። ለመማሪያም ታነሳዋለህ፣ ለማስተካከያም ታነሳዋለህ። ኦፍ ኮርስ ይሄ ግዴታ ነው። ዋናው ነገር የሚነሳበት ምክንያት ደግሞ መከዳዳት ነው። መከዳዳት እንዳይኖር ነው የሚነሳው። ቅድምም አንስቼልሃለሁ። አቶ ጌታቸው ረዳንም የዛን ጊዜ ጠይቄዋለሁ። ይሄን በድጋሚ ላንሳለህ። ትልቁ እንደ ህወሓት የሚሰጡበት ነገር ያንን ነገር ማድረጋቸው ነው። የህዝብ ድጋፍ የነበረውን ህዝባዊ ማዕበል አብሮት የነበረውን ኦነግን ገፍተው የአዴት ውላጅ እዛ አዴት በራይ ተፈተፈቻል ኦፒዲዮን ይዞ 4 ኪሎ መግባታቸው እንደ ትልቅ ስህተት ነው የሚቆጥሩት። ትልቁ የህወሓት ሰው አቦይ ስብሐት ነጋ በአንድ ኢንተርቪው ላይ ጋዜጠኛ ዳዊት ከበደ ጋር ያደረገው ኢንተርቪው ቆይቷል። አውራምባታ ምናምን ይመስለኛል ያደረገበትና ትልቁ ስህተታችን ኦነግን መግፋታችን ነበር። ነገሩ አልፏል። ጅብ ከሄደ ውሻ ጮኸ ነው። ግን ስህተታቸውን አውቀዋል ያ ሰዎች ዛሬ። ኦኬ ያው እሱ ነው ዛሬ ተመሳሳይ ቁጥር 2 ከብሩከኛ እኔ ሰሞኑን ገና መማረክ ሲጀምሩ ምን ብዬ ነበር ለአንድ የትግራይ ተወላጅ ወዳጄ፣ አሁን መማረክ ጀምራቸዋል፣ ድጋሚ ቁጥር 2 ኦፒዲዮ እንዳትሰሩብን ብዬ ነበር ጽፈለት የነበረው። ምክንያቱም እና ባዱላም ሌሎችም ምርኮኞች ነበሩ በዛ ሰዓት ስልጣን ላይ ያሉት እነ ባጫ ደበሌ የመሳሰሉ ሰዎች ማለት ነው። ስለዚህ እነዚህ ሰዎች ዛሬ የኦሮሞን ጥቅም ያውቃሉ። የኦሮሞን ጥቅም ሲያውቁ
የኦሮሞ ህዝብም ደግሞ እንደ ትላንትናው አይደለም፣ እንደ ትላንትናው ቦታ ላይ አይደለም ያለው። በተሰራበትም ሊያፈርስህ ይችላል። ስለዚህ የዛን ጊዜ የነበረው የኦሮሞ ትግል ባህሪና የዛሬ 30 ዓመት የነበረው የኦሮሞ ትግል ኦሮሞ ነኝ ብሎ ለመናገር ጭምር ነው መሳሪያ የተነሳው። በትክክል መሳሪያ የተነሳው እኔ ኦሮሞ ነኝ የሚለው ጥያቄ ለማግኘትም ነው። ኦሮሞ አይደለህም አትበለኝ፣ ሀገሬ ኦሮሚያ ነው እኔ ኦሮሞ ነኝ ብሎ ለምን ያንንም ራሱ እኮ ሪኮግኒሽን የሚያደርግልህ አካል አልነበረም። ያንን በሀገሪቷ ውስጥ እውቅና ማስገኘት ራሱ አንዱ የትግል ዓላማ ነው። የዛሬው ትውልድ ግን ይሄ ትውልድ የኔ ጄኔሬሽን ነው ያልኩህ ቅድም ኦሮሞነቱን አረጋግጧል። የኦሮሚያ ዳር ድንበር የት እንደሆነ ያውቃል። የተሻፈፉ የተወላገዱ ቢኖሩም የኦሮሞ ህዝብ ጥያቄ ምንድን ነው? ቢያንስ 3ቱን አንኳር ጥያቄዎችን ያውቃል። ከዛም አልፎ ተርፎ ደግሞ የኦሮሞ ህዝብን የፖለቲካ ጥያቄ የራስን እድል በራስ እስከ መወሰን ብሎ ጫካ የገባ ወትድርና ስለሚያምርበት ሬንጀር መልበስ ስለሚያምርበት ድንገትን ተነስቶ ማደር ስለሚያምርበት ወይ ደግሞ የሆነ አካል ታጋይ ነው ተብሎ ጎፈሪያ ጎፍሮ መሄድ ስላማረበት ስራ ስር በልቶ መኖር ስላማረው አይደለም። ትክክል ነው። ጫካ የገባው ኮዝ ይዞ የኦሮሞ ትግል ጥያቄ ይሄ ነው ብሎ አምኖበት የገባ ትውልድ ከዳር እስከ ዳር ሆ ብሎ የገባው ይሄ ዛሬ የኔ ትውልድ እነዚህ ነገሮች ሳሳካ ወደ ኋላ ይመለሳል ማለት ለኔ ዘበት ነው። የ91 ጋር ኮምፔር ማድረጉ ተገቢ አይደለም ያልኩት በዚህ መንገድ ነው። ኮምፓራቲቭ ላይክ አንዳንዴ ግን ምን አለ ስለ ሀብትሽ አንዳንዴ ነገሮችን አወዳድሮ ማየት ላይክ እነዚህ የሚባል ነገር አለ። ስህተት ራሱን ከደገመ ደደቡ አንተ ነህ። የሆነ ሰዓት ላይ የሆነ ስህተት ሰራህ፣ ያ ስህተት ደግሞ አንተ ላይ ከተፈጠረ ታሪክ ራሷን ከደገመችብህ በተለይ በአሉታዊ ጎኑ ደደቡ ሰነፉ አንተ ነህ የምትሆነው እና ያንን ለማድረግ ደግሞ የነበሩ ነገሮችን አይቶ ማስተካከል ኃላፊነቱ የሁሉም ነው የሚሆነው። ስለዚህ የዛኔ የነበረውን ነገር ማንሳት በተለይ ደግሞ አንተን በሚመለከት ጉዳይ ላይ ለምሳሌ ይሄ ነገር ታሪካዊ ነው። የዛሬ ስንት ዓመት በፊት እነኛ ኃይሎች በተወሰነ መልኩ አብረው ይሰሩ ነበረ። ግን ደግሞ አብረው እንዳይሄዱ ያደረጋቸው ነገር ምንድን ነበረ? የተወሰነ አለመተማመን መፈጠሩ ነበረ። ዛሬ ላይ አብረው ሲሰሩ በትክክል ስለዚህ ነገር በሚገባ መልኩ ገንቢ በሆነ መልኩ ተነስቶ መነጋገሩ ለሁለት ነገር የሚፈይድ ይመስለኛል። አንደኛ ስህተት ላለመድገም፣ ሁለተኛ ደግሞ ሁለቱ አካላት መካከል የተሻለ እምነትን የተሻለ አብሮ መስራትን ለመፍጠር በሚያስችል ሁኔታ ነው። አንተ እንዳልከው አሁን ኦሮሚያ ውስጥ ያለው ሁኔታ እንደዛ አይነት ስርዓት ራሱ ፈጥሬበት እቀጥላለሁ ብትል ተመሳሳይ ስህተት ራሳቸው ላይ የሚሰሩት ህዋቶችም ናቸው የሚሆኑት ነው። ምክንያቱም እንደዛ አይነት ነገር ሰርተ ከመጣ ልክ አሁን የትግራይ ህዝብ ላይ የተከሰተውን አይነት ነገር ሌላ ዙር እንደ መፍጠር ስለሚሆን ወደ ሌላኛው ነጥባችን ብናመራ ምናልባት መልካም በዚህ ሳምንት ውስጥ ሌላው ምናልባት ልናገርበት ከሚገቡ ጉዳዮች ውስጥ ያለው ኢትዮጵያ ከአጎዋ የመሰናበቷ ጉዳይ ነው። አጎዋ ከሳህራ በታች ላሉ የአፍሪካ ሀገራት በአሜሪካ ፕሪፈረንሻል ወይም ደግሞ የተመረጠ የተቻለ ከቀረጥ ነፃ የሆነ የንግድ እድል ነው። በተለይ ደግሞ ድሃ የተባሉ ሀገራት በዓለም ንግድ ውስጥ ብዙ ኮምፓራቲቭ አድቫንቴጅ ስለሌላቸው ተወዳዳሪነት ስለሌላቸው በንግዱ የሚገባቸውን ጥቅም የማግኘት እድሉ በጣም ጠባብ ነው። በመሆኑም የተለያዩ የበለጸጉ ሀገራት በተለይ ደግሞ አሜሪካ ይህን አጎዋ የሚባል ፍሬምወርክ አዘጋጅታ ከሳህራ በታች ላሉ ሀገሮች ትሰጣለች። ኢትዮጵያም በዚህ ተጠቃሚ ነበረች። አሜሪካ ኢትዮጵያ ስታስጠነቀቅ ነበረ ከአንድ ወር ከሁለት ወር በፊት በተለያዩ መልኩ ኢትዮጵያ በተለይ ወደ ድርድር እንድትገባ ብልጽግና ወደ ድርድር እንዲገባ ይህ የማይሆን ከሆነ ግን የተለያዩ ማዕቀቦች ሊጣሉ እንደሚችሉ ሲወጡ ነበር መረጃዎች። በትናንትናው ከአንድ ቀን በፊት የአሜሪካው ፕሬዚደንት ጆ ባይደን በኮንግረስ ተገኝተው ኢትዮጵያና ሌላ ሁለት የአፍሪካ ሀገሮችን ከአጎዋ ማግለላቸውን አሳውቀዋል። ይሄ ነገር ብዙ አይነት ኢምፕሊኬሽን አለው። በፎሬን ዳይሬክት ኢንቨስትመንት ወይ ደግሞ ቀጥተኛ የኢንቨስትመንት ፍሰት ላይ በሀገሪቷ ውስጥ ኦልሬዲ ኢንቨስት አድርገው የሚገኙ ኢንቨስተሮች ላይ በሀገሪቷ የውጭ ገቢ ላይ የውጭ ምንዛሬ ማግኘት ጉዳይ ላይ እና አጠቃላይ ሀገሪቷ ኢኮኖሚ ላይ እና የግለሰቦች ህይወት ላይም ከፍተኛ ኢምፓክት እንደሚኖረው ወይም ደግሞ ከፍተኛ አሉታዊ ተጽዕኖ እንደሚኖረው በመነገር ላይ ይገኛል። እስቲ እዛ ላይ ያሉን መረጃዎችና ሀሳቦች ብታካፍለን።
መልካም እንግዲህ አገዋ ከዚህ ቀደም በጣም በትልቅ ትግል ነው ወደዛ የተመለሰችው ኢትዮጵያ በጣም በነበረው የኢህአዴግ አንዱ ሊወደስበት ማለት የሰውን ደካማ ጎንም ስትተች ጥሩ ጎንንም ልትተች ይገባል በነበረው ጥሩ ዲፕሎማሲ እና ጥሩ እድገት ባሳየችው ማለት ከነ ችግሩ ከነገሳንግሱ የነበረው ነገር ከእንደዚህ አይነት አንዱ ነው ኢትዮጵያ የውጭ ምንዛሪ ከምታገኝበት የዓለም አቀፉ ገበያ ውስጥ ተሳትፋ በቀጥታ ያለ ቀረጥ ምክንያቱም ሀገሪቷ ያላት የምታመርተው ትንሽ ነገር ነው የምትልከው ትንሽ ነገር ነው ያቺን የምትልከው ትንሽ ነገር ትልቅ ነገር ቀረጥ ከፍላበት ወደዛ የምትልክ ከሆነ የምታገኘው ነገር በጣም ትንሽ ስለሆነ ተወዳዳሪ መሆን አይችሉም ምክንያቱም የሚንቀሳቀሰው ፋይናንስ ትንሽ ስለሆነ በባንክ ቤትም በሀገሪቱም ደረጃ ያለው ካፒታል ትንሽ ስለሆነ ያንን ነገር ተወዳዳሪ ሆኖ ማቅረብ አይችሉም ከዚህ የተነሳ አሜሪካም እንደ እርዳታ ለነዚህ ሀገራት በነፃ ያለ ቀረጥ እንዲልኩ አድርጋለች ለምሳሌ በዚህ ዓመት ኢትዮጵያ 237 ሚሊዮን $200 ወደ አሜሪካ ከቀረጥ ነፃ አግኝታለች ከዛ ንግድ እንግዲህ 237 ሚሊዮን $200 ማለት ምን ያህል ትልቅ ገንዘብ ነው ኢትዮጵያ በጣም ያስፈልጋል አስበው በጣም ትልቅ ነው ከዚህ ጋር ያይዘን ለናርሳ የሚገባቸው ኢንቨስተሮች አሉ ይህን እድል ተጠቅመው ወደ ኢትዮጵያ የመጡ ኢንቨስት ለማድረግ የሚያመርቱትን ነገር በዓለም አቀፍ ገበያ ለማቅረብ ቀረጥ ከፍለው ስለማያዋጣቸው ኢትዮጵያ ግን ያን ሶርሱ ስላላት ወይ ደግሞ ጥሬቃው ስላላት ያንን ጥሬቃ ወደ ዓለም ለማድረስ ይሄንን ቻንስ ተጠቅመው ወደ ኢትዮጵያ የገቡ ኢንቨስተሮች አሉ እነሱ ኢንቨስተሮች ዛሬ እንትናቸውን ይዘጋሉ ካምፓኒያቸውን ይዘጋሉ ምክንያቱም ቀረጥ ከፍለው መላክ ስለማይችሉ ካምፓኒያቸውን ይዘጋሉ ካምፓኒያቸውን ሲዘጉ ደግሞ ልክ አሁን በተለያዩ የዓለም አቀፍ ሚዲያዎችም ባለቀፍ ጥናት ሰሪዎችም ኢኮኖሚስቶችም እየወጣ ያለው ከ1 ሚሊዮን በላይ ኢትዮጵያኖች ይሄ በደንብ ሊሰመርበት የሚገባ ነው ከ1 ሚሊዮን በላይ ኢትዮጵያኖች አብዛኛው ሴቶች የሆኑበት ስራ አጥ ይሆናሉ ይሄ ከአገዋ በመውጣታቸው ኢትዮጵያ ማለት ነው በዚህ ዓመት ያጣችው 237 ሚሊዮን $200 ታጣለች እንደ ሀገር ይሄ የምታጣው ነገር ነው ሁለተኛ ነገር ደግሞ እነዚህ ኢትዮጵያ ውስጥ ኢንቨስት የሚያደርጉ ኢንቨስተሮች እና ኢትዮጵያ ወደ ውጪ አምርታ የምትልካቸው ምርቶችን የሚያቀነባበሩ የሚሰሩ የሚያጥቀላጥፉ ነገሮችን የሚሰሩ ሰራተኞች ከ1 ሚሊዮን የሚጠጉ ማለት ከትንንሽ ከቀን ሰራተኛ እስከ ኢንጂነሮች ሊሆኑ ይችላሉ ዶክተሮች ሊሆኑ ይችላሉ ሌሎችም ምክንያቱም የግብርና ምርትን በተለያዩ መንገዶች በተለይ ቆዳ ኢትዮጵያ ከምትልከው ስለዚህ እዛው ውስጥ የሚሳተፉ ከተራ የቀን ሰራተኛ ማለት ያን ቆዳ ከመደርደር ጭኖ መኪና ላይ ወይ ደግሞ ሌላ ላይ ከሚጭን የቀን ሰራተኛ እስከ ትልልቅ ሰዎች ወይ ደግሞ ባለሙያዎች ጭምር ስራ ያጣሉ ማለት ነው የሚገርመው እንግዲህ እነኚህ የኢትዮጵያ ነገር በተለይ ከዲፕሎማሲው ጋር በተገናኘ የተገባበት ቅርቀራ ቀላል አይደለም እጅግ በጣም ከባድ ነው ይሄ ጦርነት ከተከሰተ በኋላ የተለያዩ ሀገራት የተለያዩ ተቋማት ለኢትዮጵያ ጥሪ ሲያስተላልፉ ነበር አገዋን በተመለከተ አሜሪካ ማስጠንቀቂያ ካወጣች ጊዜ በኋላ ኢትዮጵያ አገዋን ልታጣት ትችላለች በነገራችን ላይ ስለ አገዋ አሜሪካ ምንም ሳትል ማዕቀብ ሳይጣል መጀመሪያ ስናነሳ ነበር እዚህ አንሰን አገዋ ኢትዮጵያ ላይ ምናልባት ኢትዮጵያ ከአገዋ ልትነሳ ትችላለች ብለን ስናነሳ ነበር ይሄንን ነገር እነሱም እንደሚያውቁት ገምታሉ ሊሆን እንደሚችል መጀመሪያውን የሚገመት ነበር አሜሪካ ምን አይነት አማራጮች አሏት ተብሎ ሲታይ ከነበሯት በእጇ ላይ ካሉ አማራጮች ውስጥ አንዱ ከምትሰጠውን እርዳታና የንግድ እድል መከልከል ነው እና ስለዚህ ጉዳይ ስናወራ ነበር ከዛ አሜሪካ ስለዚህ ጉዳይ ባነሳችበት ወቅት የኢትዮጵያ መንግስት ወይም ደግሞ የብልጽግና ቡድን የሰጠው ምላሽ ነበር በተለየ ሁኔታ አምባሳደር ዲና ሙፍቲ አገዋ እንደ ማስፈራሪያ ለኛ ቀርቧል የሚለወጥ ነገር ግን አይኖርም ብሎ ነበር ምላሽ የሰጠው በዚህ ጉዳይ ላይና የሚለወጥ ነገር የሚኖረው ማለት ደሃው ህብረተሰብ ላይ ነው 1 ሚሊዮኑ አንተ የጠራኸው ወይም የጠራቸው የኢትዮጵያ ዜጎች ላይ ነው ሴቶች ላይ ነው እና እነዚህ ሰዎች በዚህ ደረጃ ሀገሪቷን እያዳከሟት በዚህ ደረጃ ኢሬስፖንሲብል በሆነ ሁኔታ ምንም አይመለከተንም የግማሹ ቤት ተዘጋ ኑሮው ተቀየረ አልተቀየረ የሚበላው አጥቶ ስራውን አጥቶ በዛ ጦርነት ባለበት ሀገር ውስጥ ከስራ ተፈናቅለ ያ ሁሉ ኢንቨስተር ከሀገር ለቆ ጦርነት እየተካሄደበት ሊፈጠር የሚችለውን ነገር መገመት አያስቸግርም እና ለነሱ ግን ምንም የሚሰጠው ትርጉም የለም ደጋግመው የሚያነሱት ነገር አለ የሀገር ሉዓላዊነትን አሳልፈን አንሰጥም የሀገራችንን ስብዕና ልዕልና ምናምን የሚሉት ነገር አለና
አንድ ነገር እዚሁ ጋር አያይዘን እናንሳ። አሁን እንደ መጨረሻ ጥያቄ ነው እና ኢትዮጵያን በትክክል የሚያፈርሳት አካል ታዲያ የትኛው ነው? እየተመለከትን ያለው ነገር እንዳለ በጦርነቱ ዙሪያ፣ በድርድሩ ዙሪያ፣ በሀገሪቷ የዲፕሎማሲ ጥቅሟ ዙሪያ ላይ እንዳለ ብልጽግና የሚወስዳቸው አቋሞች ሀገሪቱ ዋጋ እያስከፈለ ነው። ተደራደር ሲባል አልደራደርም ብሎ ጦርነቱ በዚህ ደረጃ ደርሷል። ሀገሪቷ ምናልባት ከፍተኛ የሆነ ስጋት ውስጥም ነች፣ እድልም ነው ተብሎ የሚታሰብበት መንገድ አለ። አሁን ያለችበት ሁኔታ በኢኮኖሚው ዘርፍ ስንሰማ ነበር። በተለይ በቅርቡ IMF የኢትዮጵያን የ5 ዓመት የኢኮኖሚ እድገት ለመገመት የምችልበት ሁኔታ የለም፣ ተገማች አይደለም ሲል ከአፍጋኒስታን፣ ሊቢያ፣ ሶሪያ ጋር ነው መድቧት ከግምቱ ውጭ ያደረጋት። አሁን ደግሞ እየተፈጠረ ያለው ነገር አለ። ምናልባት በቅርቡም የሰማነው ነገር አለ። የሳፋሪኮም ወደ ኢትዮጵያ ከገባ በኋላ ከአሜሪካ ሊያገኘው የነበረውን ወደ ስንት ሚሊዮን ዶላር እርዳታ ብድር እንደማያገኝ ተነግሮት እሱም ችግር ውስጥ ገብቷል። ሌላ ደግሞ ብዙ ኢንቨስተሮች በሀገሪቷ ውስጥ ኢንቨስት አድርጎ ሲሰሩ የነበሩ አንተ እንዳልከው አጎዋን እንደ ኢንሴንቲቭ ወስደው እንደ መነሻ ኢትዮጵያ ሄደን ኢንቨስት ካደረግን በዚህ አጋጣሚ እንጠቀማለን ብለው እዛ የገቡ አሁን ከአጎዋ ውጭ ሲሆኑ ተወዳዳሪነታቸው ጥያቄ ውስጥ ስለሚገባ ከንግዱ የሚወጡ ብዙ ሚሊዮኖች ስራ የሚያጡበት ሀገሪቷ በጦርነት እጅግ በጣም አደጋ ውስጥ የገባችበትን ሁኔታ የፈጠረ አካል የኢትዮጵያ ሉዓላዊነት ነው የሚልን ምክንያት አመክኖ ሲያቀርብ መስማት ምን አይነት ስሜት ይሰጣል? መልካም። ይሄ እንግዲህ አሁን አንተ ያነሳህልኝ ሌላው በደንብ ሊሰመርበት የሚገባው እነዚህ በአገዋ ተጠቅመው ወይ ደግሞ የአገዋ ቻንስ አለ ኢትዮጵያ ውስጥ ስትገቡ ይሄን እንደዚህ አይነት ኢንቨስት ስታደርጉ ይሄንን ምርታቸው ወደ ውጭ ሀገር ስትልኩ ከቀረጥ ነፃ ነው የምትልኩት ተብለው ብራቸውን ፈሰስ አድርገው ኢትዮጵያ ውስጥ የሚንቀሳቀሱ አካላት አሉ። እነዚህ አካላት አሁን ይሄ በመደረጉ እጅግ በሚሊዮን የሚቆጠር ብር ይከስራሉ። እነዚህ ይሄን ኪሳራ መንግስት ሊጠይቁ ይችላሉ። ምክንያቱም አግሪመንት አላቸው ከመንግስት ጋር የተፈራረሙት። መንግስት የኢትዮጵያ ህዝብ ዕዳ ነው የሚሆነው። ኖርማሊ ይሄ የኢትዮጵያ ህዝብ ዕዳ ነው። አንደኛ ነገር በደንብ ሊሰመርበት የሚገባ ፕሮስፐሪቲ ብልጽግና ወደ ብልጽግና ነው ጉዟችን የሚል አንድ ወጠጤ እዛ ጋር የተቀመጠ የስጣችሁ መንግስት ስለ ብልጽግና ያወራል። ብልጽግና የሚገኘው በገንዘብ ነው ይላል። የሆነ ሰው በልቶ ካደረ ምናምን ለም ከሆነ የኩታ ገጠም እርሻ ምናምን እያየ ምናምን ነገር ይመኛል። ግን ስንዴ እየተበደረ ገብቷል። ስንዴ በብድር ስንዴ እየኖረ የኢትዮጵያ መንግስት አሁን ያለው እኮ እጅግ በጣም ኮሚክ ከመሆኑ የተነሳ በብድር ስንዴ በእርዳታ ስንዴ ያደገ የወንበዴዎች ስብስብ የነቀዘ ስንዴ ለኢትዮጵያ ምን ያደርግላታል የሚል ነው። ትላንትና የቦረና ህዝብ ተርቦ እኮ ውሃ ለማድረስ ቦቴ የሌለው መንግስት ነው። አስብ። እዚህ ጋር ኢትዮጵያ ለምን ትፈርሳለች፣ ኢትዮጵያ ትፈርስ ምናምን የሚል አካል ኢትዮጵያን እያፈረሰት ያለው እሱ ነው ማለት። በዚህ የሚጃጃል ያለ አካል አይመስለኝም። የሚጃጃል ካለ ግን ይሄንን ነገር እንወዳለን። አንደኛ ኢትዮጵያ ውስጥ ያለው በዚህን ሰዓት ጦርነት ነው። ኢትዮጵያ የምትበለጽገው በጦርነት አይደለም። ጦርነት ራሱ ይዟቸው የሚመጣቸው ኢምፕሊኬሽኖች አሉ። የራሱ የጦርነት ችግሮች ከጦርነት ጋር ተያይዘው የሚመጡ መፈናቀሎች፣ ስደት፣ በጣም ብዙ ሰብአዊ ችግሮች ተረጋግተህ ድሮ 5-4 ሄክታር የነበረው ገበሬ አርሶ ልጆቹን ለቀለብ ይሸፍናል። አሁን ጦርነት ነው፣ ፈንጂ ነው የሚቀበርበት። ያ ማሳ ሄዶ ማረስ አይችልም። ይሄንን ከትግራይ ተረድተናል። አምራቹ ኃይልም በጦርነት እያለቀ ይሰደዳል። አምራቹ ኃይል የሚባለው ወጣት በጦርነት እየተማገደ ነው የሚገኘው። ዛሬ ደግሞ አስገዳጅ ሁኔታ በአስቸኳይ አዋጅ ወደ ጦርነት የሚዘምት እየተደረገ ነው የሚገኘው። ይሄ ኢትዮጵያን አያለማትም። አትጃጃሉ። አብይን ምላስ እየሰሙ የሚጃጃሉ ሰዎች አትጃጃሉ። ብልጽግና የሚመጣው በጦርነት አይደለም። የሀገር ሉዓላዊነት የሚከበረው የኤርትራ ሰራዊትን ኢትዮጵያ ውስጥ አምጥተህ የኢትዮጵያ እናቶችን እያስደፈርክ አይደለም። ስለ እናቶች ክብር ያወራል አብይ አህመድ፣ አያፍርም። አዲስ አበባ ላይ የሆኑ እናቶችን ቤት እያፈረሱ ይገነቡላቸዋል። ያ ደስ የሚል ነገር ነው። ግን ቴሪቶሪ ላይ ማለት የኢትዮጵያ ድንበር ላይ ወጣ ያለ ከተማ ላይ ወለጋ ላይ፣ ጉጂ ላይ፣ ቦረና ላይ መሀል እዛው ከአዲስ አበባ 170 እና 180 ኪሎ ሜትር ተጉዘህ ኢልፈታ ላይ፣ አምቦ ዙሪያ ላይ የትግራዩን እንኳን ባናወራው፣ ምክንያቱም ዓለም አቀፉ ማህበረሰብ ስላወራ፣ ዓለም አቀፉ ማህበረሰብ ስላየው፣ የዓለም አቀፉ ማህበረሰብ ካሜራ ውስጥ ስለገባ እናትን ደፍሮ ከማለፍ አልፎ ደግሞ የእናት ብልት ውስጥ ብረት የሚጨምር
ህዝብ ስለሆነ ስለ እናት ክብር የሚያወራ እንደዚህ አይነት ሰው ወደ ብልጽግና ይመራናል ብሎ የሚያስቡ ከሆነ ተጃጅለዋል። አትጃጃሉ ነው ብሎ በድጋሚ ከዛ በተጨማሪ እንደ መጨረሻ ላነሳል የሚችለው ከዚህ ኢትዮጵያን እያፈረሳት ያለው አካል ማን ነው ለሚለውት ወይ ደግሞ አንተው ላነሳህልኝ ጥያቄ በደንብ ትክክለኛ መልስ የሚሆነው ኢትዮጵያን እያፈረሳት ያለው ራሱ ጦርነት ያወጅባት ነው። ኢትዮጵያ ራሱ ጦርነት አወጆባት በተለያዩ ሀገራት ድሮን ኢትዮጵያን ደብድቦ የኢትዮጵያ መሬቶችን ወደ ሰማይ ገልብጦ ብዙ ነገሮችን አድርጎ የኢትዮጵያ እናቶችን አስደፍሮ ሀገሪቱን በአጠቃላይ ወደ ጦር ያወጃት አካል ነው። የኢትዮጵያ አፍራሽም ጠላቷም። ስለዚህ ኢትዮጵያን እያፈረሳት ያለው ስለ መብቱ የሚታገል አልገደልም፣ እኔ እገሌ ነኝ፣ አልሞትም ወይ ደግሞ ቀዬው ድረስ ጦርነት ለዘመተበት ትግራዋይ ነኝ ብሎ ለሚዋደቀው ሳይሆን ወይ ደግሞ ቀዬው ድረስ ለመጀመሪያ ጊዜ በኢትዮጵያ ይሄ መንግስት ከመጣ በኋላ ሄሊኮፕተር ስራ ላይ ዋለ ወይ ደግሞ በአውሮፕላን የተደበደበው ወለጋ ነው። ያንን አላደርግም፣ ኦሮሞ ነኝ፣ አልገደልም ብሎ ለለውጡ የሚታገለው ማህበረሰብ ሳይሆን ኢትዮጵያን የሚያፈርሳት ኢትዮጵያ በአንዲት ጥንጥዬ ባህላዊ ሙዳይ ውስጥ ትቀመጥ፣ በአንድ ቋንቋ ትዳኝ፣ በአንድ ብሔር ትዳኝ፣ የአንድ ብሔር ባህል ለሁሉም ኢትዮጵያዊዎች ይሁን የሚል የኋላ ቀሮች አስተሳሰብ የሚያራምዱ ግለሰቦች ናቸው ኢትዮጵያን የሚያፈርሷት። ስለዚህ የሚጃጃሉ ሰዎች አሁን 11ኛው ሰዓት ደርሷል። ምናልባት የአስቸኳይ ጊዜ አዋጁ እኛ ዝም ብለን አገር እንግዲህ አንተ እንዳነሳው ያው አገር ሰው ሰራሽ ነች። በየትኛውም ሰዓት ፖለቲካዋና ማህበራዊ እንዲሁም ኢኮኖሚያዊ ጉዳይ ካልተስተካከሉ ልትፈርስ እንደምትችል ሁሉም ሊገነዘብ ይገባል። ሀገርን አለማፍረስ የሚገባውን ነገር መስራት ነው የሚል መልእክት አለን። ሀገር ማፍረስ እኮ አንድ ቃል ብቻ ሀገር ማፍረስ እኮ ጋራና ሸንተረር ሲፈርስ ማፍረስ ማየት አይደለም። ሀገር ሲፈርስ ማለት ህዝብ ሲገደል ማየት ነው። ህዝብ እየተገደለ ነው፣ እየተራበ ነው የሚገኘው። 1 ሚሊዮን የሚሆን ህዝብ ዛሬ በሀገሪቱ ድክመት ምክንያት ስራ አጥቷል። ይሄ ሁሉን እያዩ ሀገር አትፈርስም ብሎ መመጻደቅ ሌላ ነገር ነው። በትክክል የተከበራችሁና የተወዳችሁ ውድ የኦሮሚያ ሚዲያ ኔትወርክ አድማጭ ተመልካቾች የዛሬው የፔንዱለም ፕሮግራማችን በዚህ እንጨርሳለን። ፕሮግራሙን ወደ እናንተ ሳደርስ የነበርኩት እኔ ነስረዲን ሁሴን እንግዳዬ ከሀብታሙ ተስፋዬ ጋር በመሆን ነው። በዳይሬክቲንግ እና ኤዲቲንግ በኩል አብዲ ጀማል አብሮኝ ነበረ። ሳምንት ከሌላ እንግዳ ጋር በሌላ ጉዳይ ላይ እስክንገናኝ ሰላሙን ተመኘው። ሰላም።